ዓለማችን 50% አስመሳይ ነው። እሺ ሁለተኛ ሚስቴ ይሁንኝ ብለሽ ትያለሽ? አዎ። ዋት ከቦሌ ወደ አትላስ የሚሄደው መንገድ ላይ ቆም ብለህ ስታይ ነጠላዋን ይዛ መዝሙሯን እየሰማች የምትሄድ ካለች ቀጨብ አድርጋት ያው ለመኖር ነው መስመስሉት። አረ ከእንደዚህ አይነት ክፉ ወጥመድ የሚያስመልጣችሁ ማን እንደሆነ ላሳያችሁ። ሰው የጎዳት ሰው ነሽ፣ ሰው የጠቀማት ሰው ነሽ። ደስተኛ ነው በህይወቶት? አዎ ደስተኛ ነኝ። ሁለት ቀን ውስጥ ያለውበት ሁኔታ ነው አሁን። አረ ተይ ጤኔና አይዞሽ። እቺ ቆንጅዬ ልጅ ነይ እንዴ ነይ እንጂ የት ነው ሰላም? የኢትዮጵያ ሕዝብ ሁሉ እየተቀረሰ እምቢት ያለሽ እንደ አንቺ በጠዋቱ ነይ እንጂ። አረ በለው ፈገግታሽ ያምራል፣ ደስ ይላል። አግብተሻል ወይ? እኔ ያላገባሁት። እንደተለመደው በጠዋት ሌሊት 11 ሰዓት ተነስተናል። ስለሰው ቀድጄ ልበሰው፣ በአረንጓዴ ጽፌ በቀኝ ልሰርሰው። ከጂም ወጥተን ወክ ማድረግ ጀምረናል። አስመሳይ ሰዎች የመጀመሪያው ባህሪያቸው ለጥቅም ብቻ ነው እናንተን የሚፈልጓችሁ ማለት ነው። ሰው የጎዳት ሰው ነሽ፣ ሰው የጠቀማት ሰው ነሽ። የቱ ይበልጣል? እናንተስ የምትጠቅሙ ናችሁ ወይስ የምትጎዱ ሰዎች ናችሁ? ሰው ቦሌ አካባቢ ነው ያለነው። ያገኘናቸውን ሰዎች ስለ አስመሳይነት እንጠይቃለን። የኢትዮጵያ ሕዝብ ስንት ፐርሰንቱ አስመሳይ የሆነ ይመስላችኋል? ከታች ኮሜንት አድርጉ። ስንቱ ነው ሪል እውነተኛ? በቃ ሲያለቅስም የእውነት ነው፣ ሲስቅም የእውነት ነው፣ ሲለብስም የእውነት ነው፣ ሲነግድም የእውነት ነው። በሁሉ መንገድ ሲኖር የእውነቱን የሚኖር ሰው ስንት ፐርሰንት ይመስላችኋል? እስቲ ኮሜንት አድርጉ። ሰው ህይወታችሁን ሊያሳምረው ይችላል፣ ህይወታችሁን ሊያበላሸው ይችላል። ለምን አደርሽ እናቱ? አንድ ደቂቃ ልጠይቅሽ። በህይወትሽ አስመሳይ ሰው ገጥሞሽ ያውቃል? ምን አይነት ባህሪ ነው ያላቸው እነዚህ ሰዎች ግን? ያው ያስመስላል አይደለ? አስመሳይ ሰው ገጥሞ ያውቃል በህይወት? አዎ። በእውነት ይጎዳል። በጣም ይጎዳል። እንዴት ነው የምንለየው አስመሳይ የሆኑና ያልሆኑ ሰዎችን? አብሮ በመቆየት ጊዜ ያጋልጣቸዋል። ዋው! አሁን እንዴት ነው ራስን ፕሮቴክት ብታደርጉ ከእንደዚህ አይነት አስመሳይ ሰዎች? ያው ምናልባት ከተረዳኋቸው በመራቅ ነው። ከተረዳኋቸው እስከምረዳቸው ግን አብሮ በመቆየት ነው ልለይ የምችለው ማለት ነው። ግን ልብህን ግን አልጎዱትም? ይጎዳሉ። እሺ ግን ይጎዳሉ ግን ብለህ ነበር። እነሱን ለመራቅ የግድ ማወቅ መቻል አለብኝ። ለማወቅ ደግሞ አብሮ መቆየት አለብኝ። ጉዳትን ማስተናገድ መቻል አለብኝ ማለት ነው። ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ። በልባችሁ የተከማቸው የስቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል። ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 0987 29 ያደውላችሁ አሁኑን ተመዝገቡ። የምንፈልገው 20 ሰው ብቻ ነው። 4 ሰዎች ቀድመው ስለተመዘገቡ በቀሩት 16 ሰዎች ቦታ ፈጥናችሁ ተመስገቡ። እንደው አንድ ጥያቄ ልጠይቅ። በህይወት አስመስለህ ታውቃለህ? እንደው ህይወት ከባድ ነውና አንዳንዴ የማይሆን ሁኔታ ውስጥ ትላለች። ኧረ ማን ያዛል? የጠዋት ቁርስ ነው እንዴ? ያው ታውቃለህ? ያው ለምን ግን ደስ ይላል ማስመሰል። ያው ሰውን ለመመሳሰል ስትል ምናልባት አሁን ሲያለቅሱ ታለቅሳለህ እኮ አይደለ? አሁን ብዙ ለቅሶ ቤት አሁን ስትሄድ ማስመሰል ነው የግድ እንባ እያየህ እንትን ስለማትል ምንድነው ማልቀስ አለብኝ ብለህ ስለምታስብ ብዙ ነገሮችም ልትጠቀም ትችላለህ ማለት ነው። ይደብራል ከልብ ስላልሆነ ማለት ነው። ራይድ ነው መሰለኝ። ያ ዛሬ ቀን የተባረከ እንደሚሆን እርግጠኛ ነኝ። አየር ይመጣል። ቴንክ ዩ አመሰግናለሁ። እሺ እግዚአብሔር ይስጥልኝ። ስምን አልነገርከኝም? ላመስግን መምህር ላመስግን። እቺ ቆንጅዬ ልጅ ነይ እንዴ ነይ እንጂ የት ነው ሰላም? የኢትዮጵያ ሕዝብ ሁሉ እየተቀረሰ እምቢት ያለሽ እንደ አንቺ በጠዋቱ ነይ እንጂ። አረ በለው ፈገግታሽ ያምራል፣ ደስ ይላል። አግብተሻል ወይ? እኔ ያላገባሁም ትላለህ። ከሰው ጋር መኖር በጣም ከባድ የሆነበት ዘመን ላይ ነው የደረስነው። አብዛኞቻችን በሰው ተጎድተናል፣ ልባችን ተሰብሯል፣ ገንዘባችን ታጥቷል፣ መተት ተደርጎብናል፣
በሰው ወዳጆቻችን ባልነው ቤተሰቦቻችን ባልናቸው ሰዎች በጣም ተበድለናል። ሰዎች ከሰውነት ወደ አውሬነት አስፈሪ ቫምፓየርነት እየተለወጡ የመጡበት ዘመን ላይ ያለነውና ይህን ነገር እንዴት ነው መከላከል የምንችለው? እንዴትስ ነው ደግሞ ሰዎች ከኛ ጋር አብረው በመልካምነት እንዲኖሩ ማድረግ የምንችለው? በተለይ ጥሩና መጥፎ ሰዎችን እንዴት እንለያቸዋለን? አስመሳይ ሰዎችን እናጋልጣቸዋለን በዚህ ቪዲዮ። አስመሳይ ሰው በህይወቱ ገጥሞ ያውቃል? አስመሳይ ሰው አልገጠመኝም። ምን አይነት ሰው ነው የገጠሙት? ያው እንግዲህ ስራ ላይ ያለ ነው የሚያውቀው። እንግዲህ መዝናኛ ቦታ የሚገባ አንዳንዴ። ምን ነው የሚሰሩት እርሶ? እኔ እንኳን አሁን ጡረተኛ ነኝ። አረ ምን ነበር ድሮ ይሰሩ የነበረው? ወታደር ነበር። ወታደር? በየትኛው ጊዜ ነው የተዋጉት? አረ አልተዋጋንም፣ መካኒክ ነበርኩ። በየትኛው ጊዜ? በደርግ ጊዜ ነው በኢህአዴግ ጊዜ ነው? በሁለቱም ጊዜ። የምን መካኒክ ነበሩ? ጄኔተር፣ ትንሽ ጄኔተር። ለሀገር ማገልገል እንዴት ነው? ደስ ይላል። ለሀገር ማገልገል እንግዲህ ያው ከጓደኞች ጋር ጥሩ ነው። አሁን እድሜ ደግሞ ትልቅ ስለሆነ አልችልም። ደሞዝ ይገባል። አሁን ደሞዝ ይገባል። ጡረታው እንግዲህ አነስተኛው ነው፣ እየተፍጨረጨረ ነው ለማስጨመር። አረ አዎ፣ ለቤት ኪራይ አይሆንም። ስንት ነው የሚከፈሉት? እንደው አሁን የወታደር እንትን እንግዲህ ግሮሱን እንግዲህ እነሱ አልለጠፉትም። በስታንዳርድ አልለጠፉትም። ወረቀቱን አላወጡትም አይደለ? አሁን ያው የሚሰጡ መቀበል ብቻ ነው። ደስተኛ ነዎት በህይወቶት? አዎ ደስተኛ ነኝ። ምንድን ነው የሚያስደስቶት? ያው ሰው ሲደሰት እኔም እደሰታለሁ። ሲናደድ ሰው ደስ አይለኝም። አስመሳይ አይደሉም ማለት ነው? እንደዛ ነው። ለምንድን ነው አስመሳይ ያልሆኑት? አስመሳይ ማለት እኮ ያው ይሄ ስታቲስቲክስ በሚለው እንትን ውስጥ የሚካተት መሰለኝ። ይሄ እንትን ሲኒማ ኢትዮጵያ ታውቃለህ? እዛ አንድ ጊዜ ፖስተሩ ተለጥፏል። የህንድ ፖስተር እዛ ላይ ይገኛል ብዬ መሰለኝ። ማስመሰል ያው ያለ ነገር ነው። አሁን በብዛት አለ እንደዛ አይነት ነገር። ለመኖር ነው እንደዛ የሚያደርጉት ብዙ ሰዎች። ለመኖር። አስመሳይ ሰው ገጥሞሽ ያውቃል? በጣም በእውነት? ምንድን ነው የሚያደርጉት ግን ሰዎቹ? ኢቭን የኔ ብለህ የቀረብከው ሰው የኔ ብለህ የቀረብከው ሰው ይጎዳሃል። ኧረ ተይ። እና ከዛ ምን ይሰማሻል ሲክድሽ? እንዴ በጣም እቆጫለሁ። በጣም እንዴት የኔ ብዬ እንዴት ይክደኛል ያ ሰው? እና በጣም ብዙ ነገር አስባለሁ። ያ እንዴት ነው የምናውቀው እነዚህ ሰዎችን ግን? ተሰብስበው ሲያሙክ ቆይተው ሁለቱ ከተጣሉ በኋላ ያ ሰው አንገቱ ላይ ሲደርስ ወደ አንተ ኢንፎ ይመጣል። ገባክ? እኔ አሁን በዚህ በዚህ 2 ቀን ውስጥ ያለውበት ሁኔታ ነው አሁን። ኧረ ተይ የኔ እናት አይዞሽ። በህይወት አስመሳይ ሰው ገጥሞ ያውቃል? አዎ። ኧረ ተው። እንዴት አለፍክ? ምንም በቃ ከዛ ሰው እየራኩኝ በቃ ኑሮ። እንዴት አወቅ አስመሳይ እንደሆነ ግን? አስመሳይ እንደሆነ እንዴት አወቅ? አይ የሚያወራኝና የሚያደርገው ነገር ሌላ፣ የተለያየ ነገር። አያችሁ፣ የሚያወራው ሌላ ነው፣ የሚያደርገው ሌላ ነው። ድርጊቱ ሌላ ነው። ስንት ዓመት ጠበጠበ ግን? አረ ብዙ አልቆየሁም። 1-2 ዓመት ምናምን አብረን የቆየን። እዚህ ሀገር ሰው አይደለም። እዚሁ 1-2 ዓመት አብረን ቆየ። ከዛ በኋላ ተለያየ። ከየት ነው የመጣው? ከወለጋ። ነው እንዴ? አንተስ ያስመሰልከው መቼ ነው በህይወት? አረ ለወደፊቱ ማስመሰል አልፈልግም። አስመሰል አታውቅም? አረ ለምን እንዴ? ለምን? እንዴት ነው ሰው ጋር መኖር አልከበደም ሳታስመስል? እንዴት አስመሰላል እንዴ? አይ ለወደፊቱ ማድረግ አልፈልግም ስለተደረገብኝ ይሄን ነገር ሰው ላይ ማድረግ አልፈልግም። ስለዚህ አሁን ምንድነው ቀጣይ ላይ ጥሩ ሰው ስጠኝ ብለሽ ጸሎት አድርገሽ ታውቂያለሽ? እግዚአብሔር አላገባሁም፣ ጓደኛም አልያዝኩም። ስራ ገና ከትምህርት ወጥቼ ስራ ዓለም ውስጥ ነው ያለሁት። አይደለ? ለምን ነው መታገቢ? ቆንጆ ነሽ። ለምን ነው መታገቢ? ጭራሽ አላስብም። ፍቅረኛም የለሽም? ለምን? ትንሽ ቆያለሁ እኮ። ለምን ነው የምትቆዩ እንዴ? ስራ ጨርሰሻል፣ ሴት ልጅ ነሽ፣ ጥሩ ባል ያስፈልግሻል፣ ልጆች ወልደሽ። በጊዜው ይመጣል። ግን ልብሽ ክፍት ነው? ይሄኔ ስንት የሚጠይቅ ሰው አለ ብያለሽ ነው። በጣም አለ። ግን ትንሽ እኔ በሴትነቴ ማድረግ ያለብኝና እሆናለሁ ብዬ ያሰብኩበት ደረጃ አለ። በራሴ ቻሌንጆችን ተቋቁሚ ትዳርን ከማሰቤ ከመያዜ በፊት አይቀርም። ኦኬ። ግን እዛ ቦታ ስትደርሺ እድሜ ከሄደስ ጥሩ ያንቺ የምትይውን ሰው ካጣሽስ ለሱስ ምን ፕላን አለሽ? ይቀራል። ምንናለሁ? አንቺ ስራ አትበይ፣ ቤቴን አስተካኪ፣ ልጆቼን አሳድጊ። እኔ ይሄኔ እያየ ነው። ይሄኔ ወይኔ እኔ ባገባት እያለ ነው። አይ ምንድነው ግን የምትይው እንደዛ ቢልሽ? በፍጹም አላምነውም። ሴት ልጅ ቤት ቁጭ ብላ ምናምን ነገር በፍጹም። ለምን? አሁን ያንተ ቻናል ላይ ስንት ነገሮችን አይቻለሁ ገብቼ። ስለዚህ ሴት ልጅ የራስ የምትለው ነገር ሳይኖራት እንድታገባ አልፈልግም። ለዛ ነው የሚወዳት እውነተኛ ወንድ ከሆነስ? ሊኖር እኮ ይችላል። ሁሉም አንድ ናቸው ማለት አይቻልም። ኦኬ። ግን አልፈልግም።
ወይ ምናልባት በዚህ ቪዲዮም ሊያገኝ ይችላል። ሁሌ ጠዋት እዚህ ጋር ትመጣለህ። እዚህ ጋር ቆመ ወደ አትላስ ከቦሌ ወደ አትላስ የሚሄደው መንገድ ላይ ቆመ ብለህ ስታይ ነጠላዋን ይዛ መዝሙሯን እየሰማች የምትሄድ ካለች ቀጨብ አድርጋት። ስምሽ ማን ነው? ነጻነት ልጅ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች። የአስመሳይ ሰዎች ዋና 5 ባህሪያትን እናወራለን። መጀመሪያ እነዚህ ሰዎች የሚገዙት ስልጣንና ገንዘብ ላላቸው ሰዎች ብቻ ነው የሚገዙት። ትንሽ ሰዎችን በጣም ይንቃሉ። ከናንተ ጋር ሆነው አስተናጋጁን፣ ሊስትሮን ከናቁት ከጠሉት እነዚህ ሰዎች እጅግ በጣም አስመሳዮች ናቸውና ተጠንቀቁ። እናንተ አንድ መሐመድ አሊ ምን ብሏል? እኔን ወዶኝ አስተናጋጁን የሚንቅ ሰው ካለ የሚጠላው ሰው ካለ አላምነውም ብለዋል። እናንተ ጋር ከደወሉ የሆነ ነገር ፈልገዋል ማለት ነው። ይደውሉና ከዛ ያደንቋቸዋል፣ ያቆላምጧቸዋል፣ ጥሩ እንደሆናችሁ እናንተ በእነሱ ህይወት ብዙ ነገር እንዳደረጋችሁ ያወሯቸዋል። ገሷት ምን ፈልገው እንደሚያወሩ አዎ ገምታቸዋል። የሆነ ነገር ፈልገው ነው። የሆነ ችግር ውስጥ ናቸው። ወይ ዕውቀታችሁን፣ ወይ ገንዘባችሁን፣ ወይ ጊዜያችሁን፣ ወይ ስልካችሁን፣ ወይ የሆነ ኔትወርካችሁን ፈልገው ነው የሚመጡት። እስቲ ያስተውሉ። እንደዚህ አይነት ሰዎች በህይወታችሁ አሉ ወይ? እነዚህ ሰዎች ሁሌ ይደውላሉ። መጀመሪያ ልክ በደወሉ ልክ የሚያወሩት ነገር በሙሉ ፖዚቲቭ ነው፣ በጣም ፓወርፉል ነው። ነገር ግን መጨረሻው ጋር ስትመጡ ግን ችግራቸውን ያወራሉ። እቺን ነገር ብትሰጠኝ ይላሉ፣ የሆነ ነገር ይላሉና አስመሳይ ሰዎች ሁል ጊዜ የሚያደርጉት አንዱና ዋነኛው ነገር እናንተ ለጥቅማቸው ብቻ መፈለግ ነው። ከዛስ እናንተ በሆነ አጋጣሚ አደጋ ውስጥ ችግር ውስጥ ገብታችሁ ለነሱ ብዙ ነገር ስላደረጋችሁ አሁን ደግሞ በተራችሁ ወዳጅ አይደል ጓደኛ አይደል ብላችሁ ስትጠይቋቸው ፊታቸውን ያዞራሉ። አይ እንትና እንዲህ አድርጌ እኮ ገንዘቤን በሙሉ ኢንቨስት አድርጌው እኮ ወንድሜ እንደዚህ ብሎ ጠይቆኝ እኮ ብላ ይሉና የሚያወሩት ነገር በሙሉ ችግር ነው። ከእንደዚህ አይነት ሰዎች ራሳችሁን ሳትጠብቁ ስትጎዱ ደጋግማችሁ አምላኬ ብላችሁ እንዳታለቅሱ። የራሳችሁ አላዋቂነት ነው። ከዛሬ ጀምሮ እንደዚህ አይነት ጓደኛ ካሏችሁ ራሳችሁን አድኑ፣ ጠብቁ። ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ። በልባችሁ የተከማቸው የስቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል። ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 0987 29 ያደውላችሁ አሁኑን ተመዝገቡ። የምንፈልገው 20 ሰው ብቻ ነው። 4 ሰዎች ቀድመው ስለተመዘገቡ በቀሩት 16 ሰዎች ቦታ ፈጥናችሁ ተመዝገቡ። አስመሳይ ሰዎች ሁለተኛው ባህሪ በጣም ይቀናሉ። እናንተ ስትጎዱ ያዘኑ መስለው ብለው ከንፈራቸውን ሊመጡ ይችላሉ። እግዚአብሔር አምላክ ረድቷችሁ በርትታችሁ ጥራችሁ ስኬትን ያመጣችሁ ጊዜ ደግሞ ውስጣቸው ይቃጠላል። ላያቸው ሊል ይችላል፣ ውስጣቸው ግን ይላል፣ ይቃጠላል። ከዛ በኋላ እድለኛው ነው እንጂ ዝም ብለው የሆነ ሰው ረድቷቸው ነው፣ የሆነ ፖለቲካ አጎታቸው ነው እንጂ እነሱ በራሳቸው አይደለም ይላሉ። ወይም ደግሞ የእናንተ ትልቅ ስኬት የነሱ ትንሽነት ይመስላቸዋል። እናንተ ስታድጉ እነሱ የሚያድጉ አይመስላቸውምና በጣም ይቀናሉ። እንዴት ነው የምታውቁት? እናንተ ከነሱ ጋር ተቀምጣችሁ ስለሌላ ሰው ስኬት ይነሳ ፖዚቲቭ ነገር አያወሩም። የሌላ ሰው ስኬት ሲነሳ እንደዚህ አርጋ ነው፣ ከንትና ወስዳ ነው፣ ከባለ ሀብት ጋር ተኝታ ነው፣ በዚህ መንገድ ሄደው ነው እያሉ ሌላውን ሰው ያጣጣላሉ። ገምቱ።
እናንተ በሌላችሁበት ከሌላ ሰው ጋር ሲሆኑ ስለናንተ ምን ይመስላችኋል? አዎ the same thing ነው የሚሉት። እነዚህ ሰዎች እጅግ በጣም ራስ ወዳዶች ስለሆኑ ራሳቸውን ብቻ ስለሚወዱ በውስጣቸው ሰይጣናዊ መንፈስ ስላለ ልባቸው ውስጥ ቅናት ነው ያለው። ስለዚህ ከእንደዚህ አይነት ሰዎች ራሳችሁን ጠንቅቃችሁ ጠብቃችሁ ካላስመለጣችሁ በስተቀር ደግሞ ደጋግመው ሲጎዷችሁ እግዚአብሔር ሆይ ምን ነው ብላችሁ እንዳታለቅሱ፣ የእናንተ ጥፋት ነው። ይሄው ነግሬያቸዋለሁ። የሚቀኑ ሰዎች ውስጣቸው ውስጥ የቅናት ተራራ የተጎለሉ ሰዎች አስመሳይ ሰዎች ናቸው። ከነዚህ ሰዎች እግዚአብሔር አምላክ ራሳችንን ይጠብቀን። እኛ ምን ጠብቅ። ሰው ያጠፋል፣ ሰው ይሳሳታል፣ ሰው ይወድቃል፣ ሰው ሁሌ ትክክል አይሆንም። እነዚህ ሰዎች ጋር ግን ይሄ ነገር ብሎ የለም። እነዚህ ሰዎች ጋር ሁል ጊዜ እነሱ ትክክል ናቸው፣ ሁል ጊዜ እነሱ ተበዳይ ናቸው፣ ሁል ጊዜ እውነት ከነሱ ጋር ነችና ከእንደዚህ አይነት ሰዎች ራሳችሁን ጠብቁ፣ አድኑ፣ አትፍሩ። እነዚህ ሰዎች ምን አይነት ባህሪ ነው ያላቸው? እንደው የሚያስመስሉ ሰዎች ያው ለመኖር ነው የሚያስመስሉት። አረ እርሱ አስመስሉ ያውቃሉ? በህይወቱ አጋጣሚ ትናም ያስመስላሉ። መሆን ያለበትን እናገራለሁ፣ መሆን ያለበትን አደርጋለሁ። ማስመሰል ጥሩ አይደለም። አለማስመሰል ደስ ይላል። አዎ ሰላም አለው አለ። ስለዚህ ምንድነው ኢትዮጵያ ህዝብ የሚሉት? እኔ ምን እላለሁ? ያው ማስመሰል ጥሩ አይደለም ነው የምለው። ገጥማችሁ ያውቅም የሚያስመስሉ ውሸታም ሰው? አዎ። እናንተስ አስመሳይ ናችሁ? አይደለንም። ለምን አስመሳይ እንሆናለን? በጣም ጥሩ። ግን አስመሳይ ገጥሞን ያውቃል። እንዴት ነው ከአስመሳይ ሰዎች ራሳችንን መጠበቅ ያለብን? አንዴ ያው ከተቆጠን በኋላ እንጂ የምንጠበቀው መጀመሪያ አናውቅም ምን አይነት አስመሳይ እንደሆነ። ከእንደዚህ አይነት ሱስ ውስጥ ከእንደዚህ አይነት አስመሳይ ሰዎች ከእንደዚህ አይነት ክፉ ወጥመድ የሚያስመልጣችሁ ማን እንደሆነ ላሳያችሁ። ይኸው መድኃኒዓለም ኢየሱስ ክርስቶስ ከእንደዚህ አይነት ነገር እናንተን ማስመለጥ ይችላል። ኃይል አለውና ማፍቀር አለብን እኮ አምላካችንን። ሰዎች መውደድ እኮ አለብን። እግዚአብሔር ሊናፍቀን እኮ ይገባል። እግዚአብሔር ከሱ ጋር እኮ የአብሮነት ጊዜ ልናሳልፍ ይገባል እኮ አይደል? ልንወያይ፣ ድምጹን ልንሰማ ይገባል አይደለ? እንደ አባትነቱ ጥያቄያችንን ልንጠይቅ ይገባል አይደለ? ምከረን ልንለው ይገባል። ገስጸን ልንለው ይገባል አይደለ? ምራን፣ የሚገባንን ነገር ስጠን ልንለው ይገባል አይደለ? አዎ በእርግጥ ነው ይገባል፣ ያስፈልጋልና ይሄንን ማድረግ አለመቻል የውድቀት ሁሉ መሰረት ነው፣ ቤዚክ ነውና ይሄን ማሰብና ማስተዋል መቻል አለብን። አስመሳይ ሰው ገጥሞት ያውቃል? በጣም ዓለማችን 50% አስመሳይ ነው። 50 አልበዛም? እንደውም ሳይንስ ይቀራል ብለህ ነው። ስንት ይሆናል እንደ ኢትዮጵያ ውስጥ? ኢትዮጵያስ በብዛት ማለት 95% አስመሳይ ነው። በምን እናውቃለን እነዚህ አስመሳይ ሰዎችን? በብዙ ነገር ታውቃቸዋለህ። እውነተኛ ጓደኛ ሳይሆኑ ጓደኛ መስለው ይቀርቡሃል። ካንተ ለመጠቀም ሲሉ ይቀርቡሃል። ሁሉ ጊዜ ስለ ጥቅማቸው ብቻ ያስባሉ። በስማአ እርስዎ ምንድነው የተማሩት? እኔ መካኒክ ነኝ። በቃ መካኒክ ነው የተማሩት? ክፍል ያው በቀለም ትምህርት ነው የተማሩት። ትምህርት ላይ ጎበዝ ነበሩ? አይ ደከም ያልኩኝ ነኝ። ትዳር አሉት? አግብተዋል? ልጆች አሉት? የለኝም። ብቸኛ ነው? ያው ምን ወታደር ቤት 7 ዓመት ሲባል ሳንቲም አይሟላም፣ ምን አይሟላም፣ ታልፈዋል። በዛ ነው። የት ነው የሚኖሩት? እዚህ እንትን ወረዳ 4 ውስጥ ነው 22 አካባቢ። ስልክ አሉት እንዴ? ስልክ የለኝም። ያው የቤተሰብ ነበር፣ አሁን የለኝም። አዲስ አበባ እንዴት ናት? አዲስ አበባ ጥሩ ናት አይደለ? ይወዷታል? ወዳታል። ከተማውም እንደ እየተሻሻለ ስለሆነ አይደል? ለውጥ አለ? ለውጥ አለ። ስሞትን አልነገሩኝም። መርሳ። ዋው! የአባቱት ስምስ? አሰፋ። ስንት አመቶት ነው ግን? አይ ወደ 54 አካባቢ ይጠጋል። 54 አመት። በጣም የሚገርም እኮ ነው። ብዙ አመት ኖረዋል ምድር ላይ። የሚያከብሩትና የሚያደንቁት ስልጣንና ገንዘብ ያላቸውን ሰዎች ብቻ ነው። ከነሱ በታች ያሉ ሰዎችን እንደ ሰው አይቆጥሯቸውም፣ ይንቋቸዋል። ለምሳሌ ካፌ ገብታችሁ እናንተ ትልቅ ከሆናችሁ፣ ገንዘብ ካላችሁ፣ ዝና ካላችሁ፣ ስራ መቅጠር ከቻላችሁ ሊያከብሯችሁ፣ ሊያሽቃቡት ይችላሉ። አስተናጋጁን ግን ይንቁታል። ሊስትሮውን ይንቁታል። መንገድ ላይ የምትጠርገዋን ሴት ይንቁታል። ትንሽዬ ደሞዝ ያለውን ሰው፣ ትንሽዬ ነገረ ህዝቡን ይንቁታል። በጣም ይጸየፋሉ። ከነሱ በላይ ላለው ሰው ግን ነፍሳቸውን አሳልፈው ይሰጣሉና መሐመድ አሊ ዝነኛ የሆነ አባባል አለው።
እኔን አክብሮኝ አስተናጋጁን የሚንቀውን ሰው አላምነውም ብሎታል። እኔም በአስተናጋጁ ቦታ ብሆን ይንቀኝ ነበር። አግኝታችሁ አታችሁ ታውቃላችሁ? ብር ኖሯችሁ ተከብሯችሁ ከዛ ስታጡ የናቋችሁ ሰዎች አሉ፣ ራሳቸው ሰዎች። እነዚህ አስመሳይ ሰዎች ይባላሉና መተው ሲያቆለጳጳሳችሁ የእውነት እንዳይመስሏችሁ፣ ውሸታሞች ናቸው፣ አስመሳዮች ናቸው። እነዚህ ሰዎች የሚፈልጉት ነገር አላቸው። ያን ነገር እስኪያገኙ እናንተን በቃላት ላይ ቃላት፣ በቁልምጫ ላይ ቁልምጫ፣ በምስጋና ላይ ምስጋና፣ በአድናቆት ላይ አድናቆት ይደረድራሉ። አይበለውና መጥፎ እድል ገጥማችሁ የወደቃችሁና ከስኬት ጎርላችሁ የተገኛችሁ ጊዜ ግን የሚሰጧችሁ ውርደት ቀላል አይደለም። ከእንደዚህ አይነት ሰዎች አምልጡ፣ ራሳችሁን አድኑ። እንደዚህ አይነት ሰዎች መተው ድሮ የናቋችሁ፣ በነገራችን ላይ ድሃ እያላችሁ ድሮ ያልደወሉላችሁ፣ በነገራችን ላይ ድሮ ያልፈለጓችሁ፣ እድል ገጥሟችሁ ስኬት ስትይዙ ተነስተው የሚያደንቋችሁ የሚያቆለጳጳሷችሁ ካሉ እንዳትሸወዱ። እናንተን አይደለም እያደነቁ ያሉት ስኬቱን ነውና ከነዚህ ሰዎች ራሳችሁን ጠብቃችሁ ሳታድኑ ደግማችሁ እየተጎዳችሁ አምላኬ ሆይ ምነው በደልከኝ እንዳትሉት ከዚህ ቪዲዮ ተማሩ። ራሳችሁን ከአስመሳይ መሰሪ ሰዎች ጠብቁ፣ እግዚአብሔርም ይጠብቃችሁ። ጎርቶሽ ያውቃሉ? በጣም በእውነት እንዴት ነው ከነዚህ አይነት ሰዎች ራሳችንን ማዳን ያለብን? ያው በመራቅ አይደለ? አሁን ጥሩ ጓደኞች አሉሽ? አዎ ጥሩ። እንዴት ነው የምትለያቸው? አስመሳይና ጥሩ ጓደኞችን የምትለይበት መንገድ አለ? አሁን ያው ታውቀዋለህ አይደል? እንዴት ነው? የሆነ ሰዓት ላይ ይታወቃል አይደለ? እንዴት ነው የሚታወቀው? ያው አስመሳይ ሰዎች ሳቃቸው ሳይመጣ ይስቃሉ፣ ያስመስላሉ። ጎበዝ። ይሲ አንድ ነገር ጨመረችልን። ሳቃቸው ሳይመጣ ይስቃሉ። አዎ፣ ባላዘኑ ሰዓት ደግሞ እንዳዘኑ ሰው ያለቅሳሉ። መስላል። ያስ በጣም ስምሽ ማን ነው? ቤተልሔም። ምን ነው የምትሰሪው? ሃውስኪፒንግ ነው። ጎበዝ። ስላገኘሽ በጣም ደስ ብሎኛል። መልካም ቀን። እሺ። ሰዎች ማምለጥ ከባድ ነው፣ እስስት ስለሆኑ ማለት ያስመስላሉ። ስማቸው ራሱ አስመሳይ አይደለ? ግን በሆነ ጊዜ ላይ ማስተር ማድረግ አለባችሁ። የሆነ ጊዜ ላይ ማስተር አድርጋችሁ እነዚህ ሰዎች ምን አይነት እንደሆኑ ልታውቁ ይገባል። ኢነርጂያቸውን አንብባችሁ። ኢነርጂ አይዋሽም። እሺ፣ ቃል ይዋሻል። ኢቭን ስራን ሰዎች ሊያስመስሉ ይችላሉ። ኢነርጂያቸውን ግን አያስመስሉት። ኢነርጂን ማንበብ ጀምሩ። ይሄ አለ አይደለ? እንትናቸው፣ ደም ግባታቸው፣ ይሄ መንፈሳቸው፣ እሱን ማስመሰል አይችሉም። እጅ ከፈንጅ ማያስ ትችላላችሁ። ምን አድርገው ያውቃሉ አስመሳይ ሰዎች? በፍቅር ጉዳይ ተጎድቼ ያውቃለሁ። ውይ የሚወድሽ መስሎሽ ቀረበ። ከዛ የውሸት ሆነ። ስንት ጊዜ አብረሽ ከቆየ በኋላ? ከ3 ዓመት በኋላ። በስመ አብ! 3 ዓመት ሙሉ አባክ ነው? አዎ። ቺት አድርጎብሽ ነው ወይስ ሌላ ሴት ጋር ሄዶ ነው? አይ ሚስት ምናምን ትዳር ነበረው፣ አላውቅም ነበር። ሚስት አለው? አዎ። ከዛስ ምን ተሰማሽ ያኔ ስታቂ? በጣም ተሰማኝ። በእውነት በጣም ተወጂው ነበረ ከውስጥሽ? አዎ። አገባዋለሁ ከሱ ልጅ ወልዳለሁ ብለሽ አስበሽ ነበር? እሺ። ግን አልሆነም። ግን አሁን ቢሆን እሱን ወደዋለሁ። አሁን ምን ትወጃለሽ? ለምሮ በጣም እንዴ አግብቶ ልጆች ኖሮት ዋሽቶሽ ለምሮ የምትወጂው? ያው መጀመሪያ ከልቤ ስለቀረብኩኝ የሚያወራው እውነት ስለሚመስለኝ እዛ ነው ውስጤ ስላመነ ከበደው እንትን ማለት መተው ማለት ነው። ስንት ዓመት ሆነ አሁን ከተለያያችሁ? 1 ዓመት። 1 ዓመት ሆኗል ማለት ነው። እኔ አሁን አጭበርባሪው እንዳለው እኔ እንደው አታገቢኝም? በምን እንደዛ አልክ? አይ ሁሉም ወንድ አንድ ነው እንዴ? አንድ አይደለም። ሁሉም ሴት እንዳንቺ ነው? አይደለም። ልክ ነው። ግልጽ የሆነ ባውንደሪ ድንበር አበጁ። ለነዚህ ሰዎች እቅዳችሁን አታጋሩ፣ ፕላናችሁን አትንገሩ። በህይወታችሁ ውስጥ የሚሆነውን ነገር፣ የተፈጠረውን ነገር፣ ዶክመንታችሁን፣ ያገኛችሁትን ያጣችሁትን ነገር ዝም ብላችሁ አታካፍሏቸው፣ መረጃ አትስጧቸው። ሰዎች የማያውቁትን ነገር ማውደም አይችሉም፣ መጉዳት አይችሉም። እንዲጎዱ የምናደርገው እኛ ነን። የቤታችንንም፣ የመኪናችንንም፣ የልባችንንም፣ የሥራ ቦታችንንም ልብ ከፍተን በር ከፍተን እናስገባቸዋለን። እነዚህ ሰዎች በእኛ በሰጠናቸው መረጃ እኛን እያጠቁን ይመጣሉ። ባውንደሪ ያበጁላቸው። እንዴት ነው ከነዚህ ሰዎች ማምለጥ የምንችለው? የትም ሄደህ አታመልጣቸው። በየትም ቦታ ታገኛቸዋለህ። ባክቴሪያ ናቸው። የትም አሉ እነሱ። ባክቴሪያ ናቸው።
አይደለ? ባክቴሪያ ናቸው በሁሉ ቦታ አሉ። ኦ ማይ ጋድ። እርሱ አስመስለው ያውቃሉ በህይወቱ እንደው ለመኖር አንዳንዴ ለመኖር ስትል ያስፈልጋል አይደለ? ዋው በጣም አመሰግናለሁ ጋሽ፣ እግዚአብሔር ይስጥልኝ። ተባረኩ። ጥሩ ትምህርት ነው የሰጠው። እሺ ቴንክ ዩ። ስለዚህ በስልክ የምታውቂውን ሰው ግን ሄደሽ ልብ የተባለውን ውድ ነገር ኤካ ሀጋ ኤካ ታየው አይካውተና አልሻለኝ። የመጀመሪያሽ ነው እንዴ? ሌላ ፍቅረኛ ኖሮሽ አያውቅም? ይቅር ብለሽዋል ግን አሁን ብያለሁ ስለምወደው ይቅር ብያለሁ። ይናፍቅሻል በጣም? በቀን ስንቴ ይናፍቅሻል? አሁን ናፍቅ ያለቅሳል ላይ ስትዝ ላይ። ኧረ ተይ እሺ። ሁለተኛ ሚስቴ ሁኚ ብለሽ እሺ ትያለሽ? አዎ። ዋት ሁለተኛ ሚስቴ ሆነሽ ኑሪ ልሽ እሺ ይልሻል? አዎ እላለሁ። ይሄ መስቀል ያደረግሽው ምንድን ነው ታዲያ? ነው መስቀል አድርጎ ነበር፣ ክርስቲያን አይደለም ነበር። በአስመሳይ ሰዎች ልባችሁ የተሰበረባችሁ ካላችሁ አስመሳይ እንደሆኑ እያወቁ ውሸታም እንደሆኑ እያወቃችሁ አስመሳይ እንደሆኑ እያወቃችሁ ሌባ፣ አጭበርባሪ፣ ሌላ ትዳር እንዳላቸው እያወቃችሁ እባካችሁ አታፍቅሯቸው። ይሄ ፍቅር አይደለም፣ ይሄ በሽታ ነው። እሺ ሌላ ሚስት እንዳለው ልጅ እንዳለው እያወቃችሁ ማፍቀር ሱስ ሆኖባቸዋልና ይሄን ነገር ሊያሸንፍ የሚችለው የእግዚአብሔር ፍቅር ብቻ ነው። በተለይ ልባችን ንጹህ ከሆነ ለሰዎች በርግደን እንሰጥና ከዛ በኋላ እነዛ ሰዎች ይጫወቱበታል። በቃ አንድ ሰው አለ ሲጋራ እንደሚጎዳው እያወቀ ሲጋራ ማጨስ ለጤና ጠንቅ ነው የሚል ጽሑፍ እያየ ግን ተስፋቶ የምርጫ አቅሙን ተነጥቆ አጭሶ ራሱን እንደሚገል ራሱን እንደሚያጠፋ ሰው ሆነናል ማለት ነው። እነዚህ አስተናጋጅ የሚንቁ ድሃ ቀና ብለው ማይ ርህራሄ የሚባል የሰብአዊ ፍጥረት ባህሪ በልቦናቸው የሌለባቸው ሰዎች ካሜራ ጠገብ ግን እንደነሱ ደግ፣ እንደነሱ አዛኝ፣ እንደነሱ አቃፊ የለም፣ እንደነሱ መልካም ሰው የለምና ልብ ብላችሁ አስተውሉ። ካሜራ በሌለበት ሰዓት፣ ሰዎች በሌሉበት ሰዓት እነዚህ ሰዎች ምን አይነት ሰዎች ናቸው ብላችሁ ጠይቁ። የቤታቸውን አስተናጋጅ ጠይቋት፣ ወይም ደግሞ ለኔ ቢጤ የሚሰጡትን ሪስፖንድ ተመልከቱ። ሰው በሌለ ሰዓት አስመሳዮች ናቸው። ልባቸው ውስጥ ርህራሄ የለም፣ ጨካኞች ናቸው። በቲክቶክ ላይ፣ በዩቲዩብ ላይ፣ በሶሻል ሚዲያ ላይ ግን ስታያቸው እነዚህ ሰዎች ደግና ሩሩ ናቸው። ግን ደግነታቸው ኢንጂነርድ የሆነ የተሳለ የተጻፈ አርቲፊሻል ነውና ከነዚህ ክፉ ሰዎች ድራማና ማስመሰል እግዚአብሔር አምላክ ይጠብቃችሁ። አሁንም ሳትጠበቁ በጅልነት ጊዜያችሁን፣ ገንዘባችሁን፣ ሃይማኖታችሁን ከምታጡ በጣም ተጠንቀቁ። እነዚህ ውሸታም ሰዎች ናቸው። ስህተታቸውን ማመን አይፈልጉም። ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ እነዚህ ሰዎች ራሳቸው በድለው አዙረው ራሳቸውን ተበዳይ አድርገው ይመጣሉ። ራሳቸው ችግር ፈጥረው ራሳቸው እኔ ላይ ችግር ተፈጥሯል ይላሉ። በጭራሽ ስህተታቸውን ማመን አይፈልጉም። እነሱ ስህተት የሌለባቸው ፍጹም ገራሚ፣ እውነተኛ፣ ታታሪ፣ ሐቀኛ የአምላክ ልጆች ናቸው። ራሳቸውን ደግሞ እንደ ተበዳይ፣ እንደ ተጎዳ፣ እንደ ተረገጠ አድርገው ይወስዳሉና። ስም ማን ነው? አብነት። አስመሳይ ሰው ገጥሞ ያውቃል? አዎ። ምንድን ነው የሚያደርገው? ምንም አያደርገውም። ምን ነው የምትሰራው እዚህ? አሁን ሊስትሮ ነው። ሊስትሮ ስራ አለ? አዎ። እንዴ ትምህርት አትማርም? ማታ ማታ ነው። ስንተኛ ክፍል? አራተኛ። ስንተኛ ወጣ? ሶስተኛ ክፍል? ሁለተኛ ወጣ። የት አካባቢ ነው ሊስትሮ የምትሰራው? እዚህ አካባቢ ነው። ለምን ነው የምትሰራው? ዝም ብዬ ነው የምሰራው። ቤት ኪራይ ከማን ጋር ነው የምትኖረው? ከልጆቹ ጋር። ስንት ናችሁ? 4። ከየት ነው የመጣችሁት? ከወላይታ። ስታድጉ ምን መሆን ነው የምትፈልገው? አንተ ስታድግ ትልቅ ነገር ነው የምፈልገው። ትልቅ ነገር ምን? ትልቅ ህንፃ ነው? ትልቅ መኪና ነው? ትልቅ ሱቅ ነው? ባጃጅ ነው? ምንድን ነው የምትፈልገው? መኪና ነው። መኪና? ትልቅ መኪና መንዳት ትፈልጋለህ? ብር ሰርተህ ለእናትህ ትልክላታለህ እንዴ? ለማን ነው የምትልከው? ለራስህ ነው? የራስህ ነው አይደለ? በቀን ስንት ብር ትሰራለህ? 200 ብር 300 ብር። አረ ከዛስ ምሳስ? እበላለሁ። በስንት ብር? በ200 ብር። 200 ብር ሰርተህ 200 ብሩን ትበላለህ? ቴሌ ብር አለ? አዎ። ስንት ብር ልላክልህ? Are you a big thinker or small thinker? 09 36 64 ስንት ብር ልላክልህ ንገረኛ። ናዌል ነው የሚለው? ስንት ብር ልላክልህ?
ደስ ያለኝ እኔማ ባልክ ነው ደስ የሚለኝ እኮ ንገረኝ ስንት ብር ላክልህ አንተ ያልከኝን ነው ልክልህ እያልኩ ትግል ኧረ ተው ይሄ ምን አይነት ልጅ ነው ሲያ እንዴ ጮጋር አፑና ኮይ ሎአጋ ይዳ እሺ 2000 እሰጥሃለሁ በቃ እሺ thank you so much እሺ ጦሲሞ እሺ የሚገርም ልጅ ነው አስመሳይ ሰው በህይወት ገጥሞት ያውቃል አውቃለሁ እና እንዴት ነው ያለፉት ያን ጊዜ አይ በጣም ደህና ነበር አይደለ ምንድነው የሚያደርጉት አስመሳይ ሰዎች የአማርኛ ደግሞ ችግር አለኝ አይደለ ምንድነው የሚችሉት አይ ቋንቋው ሌላ ነው ጋሞቶቶ አራ ወላይተኛ ተሬቴ ሱንታ ኦኔ ማርቆስ ማና ኦሶ ይዋኔ ኦሶሎ አይባውቴቲ ጥባቃ ወጥቶ ጋሜጉ ያው ኢራዋ ኪዲ ናታ ደቻና ጊዲ ጋንቻ ጋረቶስ ናታ ወንዶና ገጠር ያንቶስ ነው ተማሩት ነው ተማርሰይ ሲና አይዲያ ገጠር አይወታ ነው ያዲያገን አይ ገበጥ አይኔ እንትና ትምርት ያና ቃንጣና ግን ቃንጥሰና ፈጊዮጋ ወተደካ ቃንጥስ ተማርሰና ጊዮጋ በቃ አፑና ላይታ ግዲዳ ሀጋኒቲ ታዋች ሀች ላፑን ላይታ ላፑን ላይታ ስታና አሄዛ ኦይዳ እቻቻ ሱፑና ላፑና በስማ ሶ ሚሻይ ባዋዬ ሚሻይ ባ ቢታይ ኡኖ ያትዳጋን በቃ ተማርሰና ታፕ ትምርት ያትያቶሾ ናታ ተማርሰና ጋዳ አንን ጥባቂው ተደካ ኤጀንሲያ ጉታ ሳንቲዮ ደማዳ ዳውተራ ሸማይ ኬታ ከራ ቃንጣይስ ቢሪያ ሸማይስ ቀለባ በቃ ጋር ነው ተዳ ያዋቺ 12 የገተይ ደደስ ጎዳ ወሰዳ ጋላታው ጊዶ ግን ጥበቃ ፔሃራ ኦሶ አይሲ ኦተኬቲ አይሲ ጥበቃ ኦቲኮ ኡባውደ ሚሻይ ዲቼና እንተ ጥበቃ ግዲኮ ኡባውደ ዲቼና ሊስትሮ ይሎ ጥበቃ ፔ ወደሰና ካገ መንግስት ነው ረባሽት ጎዲች እስከባ አሲው ተዋይ መተስበቱን ትዲ ኦቲዬ aha si sasate otoso na bai hagan getika wana kusima eretena egadans hara moyaka tamarite asara gababayetite asara hasayite also des tosayo wosite tosa wosiyo በጣም ኤፊያባ ወይኮ ማዲያባ tosa ወልቃ ይወቶባና ያኒ ዳፉሪት ቶሎ አትጥፉባቸው ቀስ በቀስ እያደረጋችሁ ራቋቸው ስልካቸውን ሲደውሉ ቶሎ ማንሳት አቆሙ እነሱ ጋር የምትገናኙበትን የምታወሩበትን መንገድ ቀንሱ ቴክስት በጣም ቀንሱ ቢዚ ሆኛለሁ ስራኮ በጣም አጨናነቀኝ ምናምን እያላችሁ ራሳችሁን በሆነ ምክንያት ጥመዱትና ስትነግሯቸው እናንተ ቀስ እያላችሁ ከነሱ ስትርቁ እነሱ ገናንተ መራቅ መጥፋት ይጀምራሉ ሲጀመር እነዚህ ሰዎች ስለናንተ ግድ አይሰጣቸውም ወዲያው ከጠፋችሁ ግን አደጋ ይፈጠራል ግን ቀስ ብላችሁ ብልሁኑና የምትገናኙበትን ፍሪኩዌንሲ ድግግሞሽ የምታወሩበትን ፍሪኩዌንሲ ድግግሞሽ ቀስ እያደረጋችሁ ማራቅ አለባችሁ ማለት ነው ቴሌብሬዴ እንተዩ ኦኬ እሺ በቃ ታዬ እኚህ ሰውዬ በጣም እርዳታ የሚያስፈልጉ አባታችን ናቸው እንግዲህ ስንት ልጆች አጳፑና ነው የተደሰነ ናቲ የዙ ናቲ ደስ ስለዚህ ወላይታ 3 ልጆች አሉኝ እነሱን ለማሳደግ ብዬ ነው እዚህ የመጣሁት ጥበቃ እየሰራው ነው ኑሮ በጣም እያስቸገረኝ ነው ብለውኛል እንግዲህ 7 አመት ሆነውታል እኔ ስላልተማርኩ ልጆቼን እያስተማርኳቸው ነው ልጆቼ አሁን 12ኛ ክፍል ደርሰውልኛል ብለውኛል እኔም በራሴ ያስገባላቸዋለሁ እዚህ ቴሌብራቸውን እዚህ ጋር አስቀምጣለሁ እናንተም ማስገቡ ንግድ ባንካቸው ንግድ ባንክ ደይ ንግድ ባንክና ቴሌብራቸውን እዚህ ጋር እናስቀምጣለን እርዷቸው እሺ ይሄን ቪዲዮ አይታችሁ እርዷቸው ደግፏቸው እኔም በራሴ በቴሌብር አስገባለሁ እናንተም ማስገቧቸው በጣም አርገን ነው ሞዳቸው ሱንታ ሆነ ማርቆስ ማና ይሰኛል ጦሲሞ thank you so much እሺ እንተዩ ቴሌብር 935 31 45 18 ማርቆስ ይላል የወር ደሞዝዎት ስንት ነው የወር ደሞዝዎት ስንት ነው አና ዳሽን የወጀን ሰንገለ 355 ብር 10 ቀን 3500 ይሄው በቃ የወር ደሞዝዎ ምን ታረጋለህ እንዴት አመሰግናለሁ እሺ ማርቆስ እሺ አካውንቶትን በቃል ያውቃሉ አላቅም እዚህ ታለ ታለ የለም
የለም ማስታወሻ የለም እዚህ ማስታወሻም እዚህ ውስጥ የለም ውስጥ ነው ማስታወሻ ይዘ አይ ምን ይሻላል በቃ እንግዲህ በስልካቸው ደውሉላቸው እዚህ ጋር ባለው ስልክ ነው የሚደውሉት ስልኩ እንኳን አላቅም የለም አይ እርሶ ስልክ እዚህ ጋር አስቀምጠን የለ ስለዚህ በቴሌብራን ተናገረን የለ በዛ እየደወሉ አካውንት እየጠየቁ ይልኩሎታል ካስመሳይ ሰዎች ለመራቅ አይሆንም እምቢ ማለትን መልመድ አለብን እነዚህ ሰዎች እናንተ ጋር የሚመጡት የራሳቸውን ጥቅም ለማሟላት ነው እነዚህ ሰዎች እናንተ ጋር መጥተው ይሄን አድርግልኝ ያን ስሩልኝ ሲሏችሁ እምቢው በድፍረት ስትሉ የወንጀለኛነት ስሜት አይሰማችሁ አትፍሩ የራሳችሁ ህይወት ነው የራሳችሁን ነገር መጠበቅ መቻል አለባችሁ እምቢ ስትሉ ያለ ፍረት ምንም የሚቀር ነገር የለም የራሳችሁን ሰውነት የራሳችሁን ገንዘብ የራሳችሁን ጊዜ የራሳችሁን ነገር የራሳችሁ ነው እምቢ ማለት ጀምሩ አትፍሩ የናንተ ነገር ነው በራስ መተማመን ይኖራችሁ እናንተ እምቢ ማለት ስትጀምሩ እነሱ መራቅ ይጀምራሉ ምክንያቱም እናንተ ጋር የቀረቡት እናንተን ለመጠቀም ነው ያን ጥቅም ያጡ ጊዜ ሳይወዱ በግድ በራሳቸው መጥፋት ይጀምራሉ አንዳንዶቻችን ግን በራስ መተማመን የለንም እኛ በራሳችን ለፍተን ባመጣነው ገንዘብ ንብረት መኪና እግዚአብሔር በሰጠን ነፍስ ሰውነት ነፃነት የሆኑ ሰዎች መጥተው አለቃ እንዲሆኑ እናደርጋለንና እምቢ ማለትን ልመዱ ይደነግጣሉ አራተኛው ካስመሳይ ሰዎች ለመራቅ ቀላሉ መንገድ ምን እንደሆነ ልንገራችሁ በስሜት አለመገፋፋት ወይም እነሱ እናንተን ለማሳዘን ለማስቀናት በህይወታችሁ ውስጥ የሆነ ድራማ ሲፈጥሩ ዝም ማለት አለመናደድ አለመበሳጨት ያልሆነ ሪአክሽን አለማሳየት እናንተን አቃጠልን ብለው ሲመጡ እናንተ እንደው ቀዝቀዝ ማለት የራሳችሁ ነገር ላይ ማተኮር ይሄ ነገር ምን ያረጋቸዋል ተስፋ ይቆርጣሉ ማለት ነው የነሱ ሰይጣን የናንተን ስሜት ሪአክሽን በጣም የተጠማና የሚናፍቅ የሚፈልግ ነው ያንን የስሜት ሪአክሽን ወይ ምላሽ ከነፈጋችሁና የራሳችሁ ነገር ላይ ካተኮራችሁ ቀደም እንዳልነው አሁንም በራሳቸው ጊዜ ጥለው ይሄዳሉ ድራማቸው እናንተን ማሳዘን እናንተን ማስከፋት እናንተን ማስቀናት እናንተን ማስጨስ ነው ይሄን ነገር ሲያጡ ጥለው ይሄዳሉ ከነዚህ ባክቴሪያ ከሆኑ ሰዎች ራሳችንን ለመጠበቅ አምስተኛው ነገር እውነተኛ ጓደኝነት ላይ ራሳችን ኢንቨስት ማድረግ አለብን አስመሳይ ሰዎችን ለማስተካከል ውሸታም ሰዎችን ለማቃናት ከምንጥር የእውነት የሚወዱን ጥቂት ጓደኞች አሉ አይደለ ከነዛ የወሰርነውን ጊዜና ጉልበት ጠቃሚነቱን ተረርተን እነዚህ የሚወዱን ሐቀኛ ጥሩ የሆኑ ጥቂት ቤተሰቦች ጥቂት የሥራ ባልደረቦች ጥቂት ጓደኞች ላይ ጊዜያችንን ኢንቨስት ማድረግ መቻል አለብን እኚህ ሰው ያሉት ነገር እውነት ነው አብዛኛው የዓለም ህዝብ አስመሳይ ነው የእውነት የሚኖር በጣም ጥቂት ሰው ነው ያለውና እነዚህ ጥቂት ሰዎች ላይ ሪሌሽንሺፓችንን ማጠንከር መቻል አለብን እነዚህ ጥቂት ሰዎች ጋር ስንራብ ስንበላ ስናገኝ ስናጣ አብረን ስንደሰት የእውነት እያደግን ስንመጣ ህይወታችን በበረከት እየተሞላ እየጣፈጠ ይመጣል ሰው የሰው መድኃኒት ነው አስመሳይ ግን ለሰው በሽታ ነውና ካስመሳይ ጎረቤት ካስመሳይ ጓደኛ ካስመሳይ የሥራ ባልደረባ እግዚአብሔር አምላክ ይጠብቃችሁ ለማለት ነው መልካም ጊዜ አመሰግናለሁ ማናይዝ ወርሸቱ ነኝ ሁለተኛ ቻናሌ ነው እጅግ በጣም የሚጠቅም ሰውን የሚያገለግል ራሳችሁን ከክፉ ሰዎች እንድታድኑ በገንዘብ እንድታድጉ በስሜት እንድትበረቱ የተሻላችሁ እንድትሆኑ የሚጠቅማችሁ መረጃ እናቀርባችኋለን ይሄ መረጃ ለላይክ ለሼር ለኮሜንት ለብር አይደለም ሰውን ስለምንወድ ሰው ደስ ስለሚለን ሰው ማገልገል ስለምንፈልግ ያወቅነውን ነገር እናጋራለን ከጠቀማችሁ እዩት ላይክ አድርጉት ሐሳባችሁን ስነ ስርዓት ባለው ወይ ሐሳባችሁን አስቀምጡ እኛ ያልገለጽነው ያስመሳይ ሰዎች ባህሪ ያለ ከታች ጻፉ እናንተ እነሱን የምትለዩበት መንገድ አለ ኮሜንት አድርጉ እንዴት ከነሱ አመለጣችሁ ጻፉ እኔም ማነባለሁ ሌሎችም ያነባሉ በጣም ከልብ ያድርጌ ወዳችኋለሁ የዛሬው ቀን የተባረከ እንዲሆንላችሁ መኛለሁ እግዚአብሔር አምላክ ችግራችሁን ያስወግደው ብርሃናችሁን ያብዛው የሚያሳስባችሁን ነገር በሙሉ ከናንተ ወስዶ ይጣለው በህይወታችሁ ከፊትም ከኋላም ከጎንም ከላይም ከታችም ይቅደምላችሁ እንወዳችኋለን መልካም ቀን